ምስጢራዊ ምስሎችን የያዘ ቪዲዮ ከሰራው ወደ 1 ዓመት ገደማ ሆኖኛል። ይህም የሚያስገርም ነው፣ ምክንያቱም ምንም አይነት ትርጉም የማይሰጡና ልናገርባቸው የምችላቸው በርካታ ፎቶግራፎች አሉ። ለምሳሌ ያህል አንድ ሰው በ2018 ዓ.ም ከመጥፋቱ በፊት ያነሳውና በቁጥቋጦዎች ውስጥ የማይታይ ምስጢራዊ አካልን የሚያሳይ ፎቶ፣ እንዲሁም በጆን ኤፍ ኬኔዲ ግድያ ወቅት የታየ ማንነቱ ያልታወቀ ሰው ይጠቀሳሉ። ዘና ብላችሁ እንድታስቡ የሚያደርጓችሁን 5 ያልተገለጹ ፎቶግራፎችን ተከታተሉ። ደንደስ ፒክ እና ምስጢራዊው ሰው። በኦንታሪዮ ካናዳ የሚገኘው ደንደስ ፒክ በአካባቢው ሰዎች በብዛት ከሚጎበኙ ቦታዎች ውስጥ አንዱ ነው። ይህ ቦታ የሚገኘው የብሩስ መንደር ተከትሎ በርካታ ፏፏቴዎችና አስደናቂ የተፈጥሮ ገጽታዎችን በማለፉ ነው። ጫፉ የደንደስና የዌስት ሃሚልተን አስደናቂ እይታ የሚገልጽ በመሆኑ ለፎቶግራፍ ተመራጭ ቦታ ነው። በ2016 ሁለት ተጓዦች ከጥቂት ቀናት በፊት ዘመዳቸው በተነሳበት ቦታ ላይ ልክ እንደሱ አይነት ፎቶ ለመነሳት ሞክረው ነበር። ነገር ግን ያነሱትን ፎቶ ከዘመዳቸው ፎቶ ጋር ሲያነጻጽሩ ከበስተጀርባ አንድ የሚያደባ ምስጢራዊ አካልን ይመለከታሉ። ምስሉ ባልተለመደ ሁኔታ ቀጥ ብሎ የቆመና ፊቱ የማይታይ ሲሆን የቆመበትን ቦታ በደካማ ተዳፋትና ጥቅጥቅ ባለ ቁጥቋጦ ምክንያት ለመድረስ አስቸጋሪ ነው። ፎቶውን ያነሳውና በድህረ ገጹ ላይ የለጠፈው ሰው ስለ ጉዳዩ መረጃ የተጠየቀ ቢሆንም ማንም ሊያረጋግጠው አልቻለም። አንዳንዶች የድንጋይ ነጸብራቅ፣ የላስቲክ ከረጢት ወይም የተቀነባበረ የሆነ ምስል ነው ሲሉ፣ ሌሎች ደግሞ ከሰው በላይ የሆነ ኃይል እንደሆነም ያምናሉ። አካባቢው በእንዲህ አይነት ክስተት ባይታወቅም አንዱ ግምት በ1936 በአቅራቢያው በሚገኘው የደንደስ ባቡር ጣቢያ ከደረሰው አደጋ ጋር የተያያዘ ሊሆን ይችላል የሚል ነው። በዚያ የገና ምሽት በደረሰው አደጋ 15 መንገደኞች ሕይወታቸው አልፏል። አንዳንዶች በፎቶ ላይ የሚታየው ምስል የእነዚያ ተሳፋሪዎች መንፈስ ሊሆን ይችላል ይላሉ። የእናንተ አስተያየት ምንድን ነው? ኮሜንት ላይ ያስቀምጡልኝ። ሉተር ማካርቲ በ1900ዎቹ መጀመሪያ ላይ ከነበሩት ምርጥ የከባድ ሚዛን ቦክሰኞች ውስጥ አንዱ ነበር። በግንቦት 24 ቀን 1913 ገና በ21 ዓመቱ ወጣት ሚስቱንና ልጁን ተሰናብቶ በኔብራስካ ወደሚገኘው የቦክስ መድረክ አመራ። ተቃዋሚው አርተር ፒሌስ ሲሆን ግጥሚያው ከ6000 በላይ ደጋፊዎች የታደሙበት የበጎ አድራጎት ዝግጅት ነበር። ግጥሚያው ከመጀመሩ በፊት አንድ አካባቢው ቄስ እንዲህ አሉ። እናንተ ሰዎች ለቤተ ክርስቲያናችን ደውል እንድንገዛ የምትረዱን እንደሆነ አውቃለሁ። የምትሰጡት ሳንቲም በእግዚአብሔር ቤት ውስጥ መታሰቢያ ይሆንላችኋል፣ በትልቁ መዝገብም ላይ ይመዘግብላችኋል። ታላቁ ዳኛ ፈጣሪ ማንኛችንን በማንኛውም ሰዓት ወደ ቤቱ እንደሚጠራን ስለማይታወቅ እያንዳንዱ ሰው በመዝገቡ ላይ ክሬዲት ሊኖረው ይገባል። ይህ ንግግር ለምስጢራዊ ፎቶ ትልቅ ትርጉም አለው። ግጥሚያው እንደጀመረ ሉተር ጥቂት ምቶች ካረፉበት በኋላ ተዘልፍልፎ ወደቀ። ዳኛው መቁጠር ሲጀምሩ ከመድረኩ ጣሪያ ላይ አንድ የብርሃን ጨረር በቀጥታ ሉተር አካል ላይ አረፈ። ዳኛው ቆጥሮ እንዳበቃ ብርሃኑ ጠፋ። ሉተር ግን አልተንቀሳቀሰም ነበር። ምንም አይነት የውጭ አካል ጉዳት ባይኖርበትም በድሮ ጉዳት ምክንያት በደረሰበት የውስጥ ደም መፍሰስ እዚያው ሕይወቱ ማለፉ ተረጋገጠ። ተመልካቾች በሙሉ ብርሃኑ እግዚአብሔር ለበጎ አድራጎቱ ምስጋና ሉተርን ወደ ሰማይ ሲወስደው የታየ ምልክት ነው ብለው አመኑ። ለማመን ቢከብድም ይህንን ምስጢራዊ የብርሃን ጨረር የሚያሳይ ፎቶግራፍ አለ። ፎቶውም የ10 ሰከንድ ብርሃን በሚል ይታወቃል። ፎቶ የተቀነባበረ እንዳልሆነና በሺዎች በሚቆጠሩ ሰዎች መታየቱ ቢታወቅም ብርሃኑ የተፈጥሮ የፀሐይ ብርሃን ይሁን ተአምራዊ ምልክት እስካሁን አከራካሪ ነው። ነገር ግን የፀሐይ ብርሃን ቢሆን እንኳ ልክ ሉተር መሬት ላይ በወደቀበት ቅጽበት በእሱ ላይ ማረፉ ብቻ የማይታመን አጋጣሚ እንዲሆን ያደርገዋል። የእናንተ አስተያየት ምንድን ነው? በ1 ሚሊዮን አንድ የሚከሰት አጋጣሚ ወይስ ከዚያ በላይ የሆነ ተአምራዊ ነገር? ይህ ቀጣዩ ፎቶ በ2015 ኒክ ኦዳሁ በሚባል ሰው ከአውስትሪያ ወደ ለንደን በሚጓዝ አውሮፕላን ውስጥ እያለ የተነሳ ነው። ፎቶ በኢንተርኔት ላይ ከተለቀቀ በኋላ ትልቅ ትኩረትን አግኝቷል። ምንም እንኳን አንዳንድ ሰዎች እንደ ቀልድ ወይም እንደ ድንገተኛ አጋጣሚ ቢቆጥሩትም ነገሩ አሁንም ግራ የሚያጋባ ነው። ኒክና የሥራ ባልደረቦቹ በመስኮት ወደ ውጭ ሲመለከቱ በደመናው ላይ አንድ እንግዳ ምስል አዩ። ኒክም ወዲያውኑ ካሜራውን አንስቶ ፎቶ አነሳ። አውሮፕላኑ አካባቢውን አልፎ እስኪሄድ ድረስ ለጥቂት ደቂቃዎች ያህል በድንጋጤ ሲመለከቱት ነበር። ታዲያ ይህ ምስል ምን ሊሆን ይችላል? 30,000 ጫማ ከፍታ ላይ የሚንቀሳቀስ የደመና መንፈስ ነው የሚሉ አንዳንድ እብድ የሚመስሉ መላምቶች አሉ። ሆኖም ግን ከደመናው በታች ያሉ የፋብሪካ ጭስ ማውጫዎች ጭሱን ወደ ላይ በመግፋት ይህንን ልዩ ቅርጽ ፈጥረው ሊሆን ይችላል ተብሎ ይታመናል። ይሁን እንጂ ጭሱ እንዲህ አይነት የሰው ምስል መያዙ በጣም ብርቅዬ ክስተት ነው። ፎቶን ያነሳው ኒክ ይህ ምክንያት ሊሆን ይችላል ብሎ አያምንም። ይልቁንም ስለ ደመና ጥልቅ እውቀት ያለው ሰው አይቶ እንዲያስረዳውም ይፈልጋል። ዘ ስቴርዌይ ቱ ሄቨን
ወደ ሰማይ የሚያደርሰው ደረጃ በሚል ቅጽል ስም የሚታወቀውና በሃዋይ ኦሃዮ ደሴት ላይ የሚገኘው የሃይኩ ደረጃዎች በሚባል የሚታወቀው ደረጃ ለህዝብ ዝግ ነው። ነገር ግን 3922 የደረጃ እርከኖችን የመውጣት ፍላጎት ብዙ ተጓዦችን ህጉን ጥሰውና ጥበቃዎችን አልፎ እንዲገቡ ያደርጋቸዋል። በየካቲት 27 ቀን 2015 የ18 ዓመቱ ዲላን ፑአ በመባል የሚታወቀው ግለሰብ አብራው ከነበረችው አያቱ የተሰጠውን ማስጠንቀቂያ ችላ ብሎ ወደዚያው አመራ። ጉዞ እንደጀመረም በማህበራዊ ሚዲያ ላይ ፎቶዎችን ለጥፎ ነበር። ነገር ግን በዚያ ቀን ወደ ቤት ሳይመለስ ሲቀር ፍለጋ ተጀመረ። የነፍስ አድን ቡድኑ የለጠፋቸውን ፎቶዎች ሲመረምሩ በኦሃዮ ጥቅጥቅ ያለ ጫካ ውስጥ ከዛፎቹ ስር አንድ የሚያደባ እንግዳ ምስል አዩ። ቤተሰቦቹ በፎቶ ላይ የሚታየውን ሰው አናውቀውም ብለው ተናግረዋል። ይህ ሰው ምናልባት ስለ ዲላን መጥፋት መረጃ ሊኖሩ ስለሚችል ቀርቦ ራሱን እንዲያስተዋውቅ ጥሪ ቢያቀርቡም እስካሁን አልመጣም። ይህ ምስል ሰው ነው ወይስ ሌላ? አንዳንዶች እንስሳ ወይም የአይን ቅዠት ሊሆን ይችላል ይላሉ። የሚያሳዝነው ግን ሰፊ ፍለጋ ቢደረግም ዲላን እስካሁን አልተገኘም። የዣንጥላው ሰው ወይም ዘ አምብሬላ ማን። ስለዚህኛው ምስል ለሰዓታት መናገር ይቻላል። በዝርዝሩ ውስጥም በጣም የታወቀውና የራሱ ዘጋቢ ፊልም ያለው ታሪክ ነው። ይህ ምስጢራዊ ሰው በህዳር 22 ቀን 1963 ፕሬዚዳንት ጆን ኤፍ ኬኔዲ በተገደሉበት ወቅት የታየ ነው። ጥይቱ በሚተኮሱበት ቅጽበት አንድ ሰው በመንገዱ ዳር ዣንጥላ ይዞ ቆሞ በፎቶዎችና በጥቂት ቪዲዮዎች ላይ ይታያል። ጥያቄው እስካሁን ድረስ ዝናብ በማይጥልበት ፀሐያማ በሆነ ቀን ሰውየው ዣንጥላ ይዞ ምን ይሰራ ነበር የሚለው ነው። ለብዙ ዓመታት የዣንጥላው ሰው ተብሎ የሚጠራው ግለሰብ ከግድያው ጋር ግንኙነት ያለው ሴራ ይኖረዋል ተብሎ ሲታመን ቆይቷል። ደግሞም ፕሬዚዳንቱ በተመቱበት ትክክለኛ ቦታ ላይ መቆሙ ነገሩን የበለጠ አጠራጣሪ ያደርገዋል። ይህም ለተለያዩ የሴራ ንድፈ ሐሳቦች መነሻ ሆኗል። ለምሳሌ ዣንጥላውን ለተኳሹ እንደ ምልክት ወይም ሲግናል ተጠቅሞበታል የሚል ሲሆን፣ ሌላኛው ደግሞ ዣንጥላው ውስጥ መርዛማ ነገር የሚተኩስ መሳሪያ ነበር የሚል ነው። ሌሎች ደግሞ ምናልባት ከፀሐይ ራሱን ለመከላከል ይሆናል ይላሉ። ነገር ግን ባለሙያዎች ቪዲዮውን ሲመረምሩ ሰውየው ዣንጥላውን ራሱን ለመጋረድ የተጠቀመበት አይመስልም። በወቅቱ ከክስተቱ ጥቂት ቀናት በኋላ ዩናይትድ ስቴትስ ተወካዮች ምክር ቤት የነፍስ ግድያ ኮሚቴ ግለሰቡ ማንነቱን እንዲያሳውቅ ለህዝብ ጥሪ ካቀረበ በኋላም እንኳን ማንም ሊመጣ አልቻለም። ነገር ግን ከ15 ዓመታት በኋላ ሉዊ ስቲቨን ዊት የተባለ ሰው ቀርቦ የዣንጥላው ሰው እኔ ነኝ ሲል ገለጸ። ሉዊ በወቅቱ የውዝግብ መነሻ መሆኑን እንዳላወቀ ቢናገርም የኬኔዲ ሞት ያስከተለውን ከፍተኛ የዜና ሽፋን እሱም በቦታው የነበረ መሆኑን ሲታሰብ ብዙዎች ይህንን ለማመን ይከብዳቸዋል። እሱ እንደሚለው ከሆነ ዣንጥላውን የተጠቀመው ፕሬዝዳንቱን ለመቃወም ነበር። ይህም የኬኔዲ አባት ጆሴፍ ኬኔዲ የናዚ አራማጆችን ይረዱ ነበር ተብሎ የሚታሙትን የቀድሞ የእንግሊዝ ጠቅላይ ሚኒስትር ኔቪል ቻምበርሊን ይደግፉ ስለነበር ነው። ጥቁር ዣንጥላ ደግሞ የኔቪል ቻምበርሊን መለያ የነበረ ሲሆን ከዚህ ቀደም ለተመሳሳይ ተቃውሞዎች ይውል ነበር። ሉዊ ጥቁር ዣንጥላውን ለባለስልጣናት ቢያሳይም ከራሱ ምስክርነት ውጪ በፎቶግራፎቹ ላይ የታየው ሰው እሱ ስለመሆኑ ሌላ እርግጠኛ ማረጋገጫ የለም። ታዲያ ይህ ማለት የዣንጥላው ሰው ምስጢር እስከዛሬ ቀጥሏል ማለት ነው። ሉዊ በ2014 ዓ.ም ስለሞተ የእሱን ቃል ካላመንን በስተቀር ሚስጥሩ እንደቀጠለ ይቆጠራል። ይህም የኬኔዲ ግድያ ታሪኮች ከሌሎች የሴራ ትንታኔዎች ጋር አብሮ እንዲታወሱ ያደርጋቸዋል። እንግዲህ 5ቱ ያልተገለጹ ፎቶግራፎች እነዚህ ናቸው። እንደወደዳችሁ ተስፋ አድርጋለሁ። ስለ ፎቶዎቹ ያላችሁን ግምት በኮሜንት መስጫ ላይ ማስፈራችሁ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን።